ቤዛ ምንድነው ማለት የግዕዝ ቃል ነው። ቤዛው አዳነ ከሚለው አንቀጽ የወጣ ስለሆነ ቤዛውን እንደው ያው በለው ያወደውና ቤዛው አዳነ ፈወሰ ቤዛ ሆነ ጥላ ሆነ። ፋትለኪ ማርያም ለመንፈስ ቅዱስ ጽርሐ ታቦቱ የመንፈስ ቅዱስ አዳራሽ ናት። የዳነች ኮነ ዳነች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ጤና ይስጥልን። እንደምን ከረማችሁ ውድ ቻናላችን ተከታታዮች፣ ዛሬ በሰሜን ወሎ መርሳ ከተማ መርሶ ሕይወት ፈለጋ አክሊል ቅዱስ ሚካኤል ደብር ተገኝተናል። እንግዲህ ዛሬ የተገኘንበት ዋናው ምክንያት በተለይም በዚህ በወቅታዊ ጉዳይ ምላሽ ለመስጠት ነው። እመቤታችን ቅድስት ድንግል ማርያምን ቤዛ አይደለችም፣ ቤዛዊት ዓለም አትባልም፣ ነይ ነይ እምዬ ማርያም ተብሎ አይዘመርም ተብሎ አንድ አባት አስተምሯልና ይህንን በተመለከተ ትክክለኛውን ትምህርት ከዚሁ ከጉባኤ ቤት ከመጻሕፍት መምህራን ከቅኔ መምህራን ከአቋቋም መምህራን እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም ስሟን እየጠሩ ከሚኖሩት ጋራ የተሰማቸውን ስሜት ለመካፈል ነውና ይህንኑ ዝግጅት እንድትከታተሉ እንጋብዛለን። ቀጥታ ወደ እነሱ እናልፋለን። አብራችሁ ስሜ ያው መጋቢ ምስጢር መምህር ፍሬ ስብሐት እባላለሁኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ወሎ ሀገረ ስብከት በሀብሩ መርሳ ወረዳ ቤተ ክህነት መርሳ ፈለጋ አክሊል መርሶ ቅዱስ ሚካኤል ማለት ነው ቤተክርስቲያን የቅኔ ጉባኤ ዘርግቼ ያስተማርሁ ነው ያለሁት ማለት ነው። እመቤታችን ማናት ለሚለው እመቤታችን የዓለሙ ሁሉ እናት ናት። ስለ እመቤታችን ያው ብዙ የተነገረ ነገር አለ። በልዩ ልዩ መጻሕፍቶች አባቶቻችን ሊቃውንቶች አሉ። የኢትዮጵያ ሊቃውንት ጳጳሳትም መምህራንም ስፍር ቁጥር የሌላቸው አሉና እመቤታችን ቅድስት ናት። አንደኛ ቅድስት ናት። ቅድስናዋ ገደብ የሌለው ማለት ነው። እመቤታችን ሰዓት ለመቆጠብ ያህል እንላለሁኝ ጨራ አደርጋለሁኝ። እመቤታችን ቅድስት ናት፣ ድንግል ናት፣ ንጽሕት ናት፣ ርኅርኅት ናት፣ ቤዛዊት ናት። ቤዛዊት ናት ማለት ቤዛው የሚለውን ግስ እንዳስሰዋለን። ቤዛዊት ናት ስንል አዳኝ ናት ማለት ነው። ቤዛው አዳነ ስለሚል ነው። ማርያም ወላዲተ አምላክ ናት። ማርያም አቁራሪተ መዓት ናትኝ፣ ሰባተኛ ማለት ነው። ስምንተኛ ሰዓሊተ ምሕረት ማርያም ሰዓሊተ ምሕረት ናት። ማርያም መብዙሃን ናት። ማርያም እህተ መላእክት ናት፣ የመላእክት እህት ማለት ነው። ማርያም እርግበ ሰሎሞን ናትኝ። ማርያም መሰረተ ሕይወት የሕይወት መሰረት ምንጭ ናትኝ። ማርያም ጥንተ መድኃኒት ወጥንተ መድኃኒት ስለሚል ሊቁ ደራሲው ማለት ነው። የመድኃኒታችን መጀመሪያ ናት መሰረት። ማርያም ለሄኖክ አክሊለ ርእሱ ይላታን የሄኖክ አክሊል ናትኝ። ማርያም ለእውር ብርሃኑ ይላን መልክዓ ኤዶም የሚባል መጽሐፍ የጾም መጽሐፍ አለ። ማርያም ለእውር ብርሃኑ ይላታል። አሁን ለእውር ማለት በድንቁና የታወሩ አሉ፣ ባለማወቅ በአመለካከት በግንዛቤ ያንፉላ የአይን ብቻ አይደለምና ስለዚህ ለእውር ብርሃን ናትኝ። 15ኛ ማለት ነው። 16ኛ ማርያም እግዝእት ናት። እግዝእት ማለት እመቤት ማለት ነው። ማርያም መሐሪት ናት። ማርያም ናዛዚት ናት። 19ኛ ማርያም ንግስት ናት። ማርያም ደብተራ ይላታል። ማርያም ለእግዚአብሔር ምስማኩ መጠጊያ ናት ይላል። አሁን የእግዚአብሔር መጠጊያ ስንል ትንተና ያስፈልገዋል። እሱን ጊዜ ይገድበውና በሰዓቱ ጊዜው እናደርገዋለን። መልክዓ ኤዶም ላይ ነው። ይሄም ማርያም ተስፋ ቅቡፃን የቅቡፃን ተስፋ ናት ይላል። ተስፋ ናት አለይታ ናት ማለት ማርያም አፈ ሃይማኖት የሃይማኖት ሽቱ ናትኝ ማርያም ማለት ነው። እንዲሁም 24ኛ ማርያም ለድኩም ደብረ ምስካዩ ይላታል። ማርያም ደብተራ እደ ሰብንተ ይገብራ ለራሴ ነው መልክ ላይ ያለ ነውና ስለዚህ በሰው እጅ ያልተሰራች ድንኳን ናት ይላል። ሌላው 26ኛ ስብሐት ለኪ ማርያም ለአመራቱ ማርያም ሆይ ምስጋና ላንቺ ይገባሻል። ለአመራቱ ሲል የአብ ሙሽራ ነሽና ሙሽራ ነሽ ሙሽራ ስለሆንሽ ያ ሙሽራ ስለሆንሽ ይገባሻል ነው የሚላት። ስብሐት ለኪ ማርያም ለወልድ ወላዲቱ
ለእግዚአብሔር ወልድም እናቱ ናት። ለመውለዷ ቅድም ላይ ወላዲተ አምላክ ብለን ስለነበረ ያ ማለት ነው። ሌላው 28ኛ ስብሐት ለኪ ማርያም ለመንፈስ ቅዱስ ጽርሐ ታቦቱ የመንፈስ ቅዱስ አዳራሽ ናት። ስለዚህ እነዚህና ከዚህ በላይ ብዙ ከኔም ደግሞ የተሻሉ አባቶች መምህራኖች ስለሚያውቁትኝ መጽሐፍቶችም መልስ ናቸው። ስለ ድንግል ማርያም ያልተነገረ መጽሐፍ የለም። ምድር ተበብጦ ቀለም ሆኖ ሰማያት ብራና ወይም ወረቀቱ ነው። ዓለም በሙሉ አንብቦ የማይጨርሰው ንጽህናዋ፣ ድንግልናዋ፣ ቅድስናዋ ጊዜ ጸኒስ፣ ድህረ ጸኒስ፣ ጊዜ ጸኒስ፣ ጊዜ ወሊድ፣ ድህረ ወሊድ፣ ቅድመ ወሊድ ንጽሕት ድንግል ንዕድ ክብርት ልዕልት ናትና ስለ እመቤታችን እንደው ይሄን ካሉኝ ይበቃል። ቤዛ ምንድነው ማለት የግዕዝ ቃል ነው። ቤዛው አዳነ ከሚለው አንቀጽ የወጣ ስለሆነ ቤዛውን እንደው ያው በለው ያወደውና ቤዛው አዳነ ፈወሰ፣ ቤዛ ሆነ፣ ጥላ ሆነ፣ ዋጀ። ቤዛው አዳነ ፈወሰ፣ ቤዛ ሆነ፣ ጥላ ያድናል፣ ያድን ዘንድ ያድን ማዳን ያዳነ ያዳኖ ያዳነች ለሴት ያዳኑ ለብዙ ሴቶች ጥሬ ቤዛ ስለ ቤዛ ፈንታ ቤዛ ዋጋ ቤዛ ገንዘብ ቤዛ በቁሙ ቤዛ ደቂቃ አገባብ ቤዛ ይስሐቅ ወረደ በግ እንድል ቤዛት በብዙ ጥላዎች ቤዛዎች መድኃኒቶች ቢዝው ውስጠዘ በብዙ ለሴት በብዙ ባይድ ውስጠዘ በብዙ ለሴት በብዙ ቤዘውት መድበል ዘይማስን ብሩር ወወርቅ ዘተቤዘው ክሙ እንድል እሞ ቅድስተ መቤዘዊተ እንድል ሰላም እብል መቤዘው መላክ እንድል ድህነ ዳነ የድናን የድን ዘንድ ይዳን የዳነ የዳኑ የዳነች የዳኑ ዘመርዘር በብዙ ዳይና ጥርየ በብዙ ድህነት ሳቢዘር በብዙ ባይድ ዘር በብዙ መድኃኒት ባይድ ከምዕላድ በብዙ ድሁን ስጠዘ በብዙ ለሴት በብዙ ባይድ ሳልስጠዘ ባይድ ስጠዘ በብዙ ለሴት በብዙ ዳሃንት መድበል እንግዲህ ከ1 እስከ 15 ተወሰነ እንደው ስፍር ቁጥር የለውም ያህል ግን በየመጽሐፍተ ብሉያትም ሐዲሳትም መጽሐፍተ ሊቃውንት መጽሐፍተ መነኮሳትና እንዲሁም ልዩ ልዩ የጸሎት መጽሐፍቶች እንዲሁም ሰዓታት ማለት ነው አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ እና ቅዱስ ያሬድም ኢትዮጵያ የደረሱትኝ ድጓ ጾመ ድጓ ሌሎች መጽሐፍቶች አሉና አዋል ገድላትም ድርሳናትም ጠቅላላ በሙሉና ቤተክርስቲያኗ የምትጠቀማቸው በቅዱስ ሲኖዶስ የሚነገር ማለት ነው። ቅዱስ ሲኖዶስም ሊቃውንቱም ጠቅላላ የኢትዮጵያ መምህራን ዓመት እስከ ዓመት ሙሉ ጧጧት በሚጸለየው ጸሎት በቅዳሴውም በሰዓታቱም ዓመት እስከ ዓመት ሰዓታት የሚቆምበት ቦታ አለ ገዳማት እና ያን የተወሰነ አንደኛ በኪድህን ዓለም ወልድኪ ኮነ ሰላም ይላል የኪዳን ሰላም እና ዜማውን እንደው የቋሙ ሊቅ ስላሉ ቢሉት በኪ የሚለውን ብቻ
አሉ እዚያው ዛሩ ብኪ ድነ ዓለም ወበወልድኪ ኮነ ሰላም። ይሄ የግዕዙ ዜማ ነው። በዝሉ ብኪ ድነ ዓለም ወበወልድኪ ኮነ ሰላም። ዓለም ወበወልድኪ ኮነ ሰላም የኪዳን ሰላም ነው። ጥሩ ጊዜ ጧጧት የሚባል ነው። በጸሎት ማለት ነው። ከ26,000 በላይ ቤተክርስቲያን አለ በኢትዮጵያ ውስጥ። ከሁሉም ቤተክርስቲያን ላይ ይጸልያል ማለት ነው። ይህ ጸሎት ዓለም አቀፍ ጸሎት ነው። ብኪ ድህነ ዓለም ዓለም በአንቺ ዳነ፣ በአንቺ ዘንድ ዓለም ዳነ ከመከራ ሥጋ ከመከራ ነፍስ። ወበወልድኪ ኮነ ሰላም በልጅሽም ሰላም ተደረገ ማለት ነው። ይሄ አንደኛ ነው። ሁለተኛ ማርያም ቤዛ ብዙኃን ሕይወተ ኮነ ለኩሉ ዓለም መሰረተ ቤተክርስቲያን የሚል አባ ጊዮርጊስ እና ድጓ ላይ ሁለቱ መጽሐፍት ላይ ያለ አለ ድርሰት የደረሰ ቤዛ ለመሆኗ መድኃኒት ለመሆኗ ማለት ነው። ማርያም ቤዛ ብዙኃን ማርያም ሆይ የብዙዎች ቤዛ ነሽ፣ መድኃኒት ነሽ፣ ለኩሉ ዓለም የቤተክርስቲያንም መሰረት ነሽ ብሎ ደርሶላታል። ይሄ ሁለተኛ ነው። ሶስተኛ ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ። ይሄም አባ ጊዮርጊስ ዘጋስጫ ነው። መልካ ስዕል ላይ ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ። አሁን ይሄ ቅዱስ አባ ጊዮርጊስ ዘጋስጫ የደረሰው ድርሰት ነው፣ ያመሳጠረው ማለት ነው። ሊቃውንቱ ይሄን ተቀብሎ ያስተምራል፣ ይጸልያል። ጸሎትም ነው። ሰዓታት በጣም የሚገርም ጸሎት ነው። ሰዓታት ጸሎት ለግብጓ ብቻ ሳይሆን ጸሎቱ አገር አቀፍና ለአገር አለይታ መድኃኒት የሆነ ጸሎት ነውና ይሄ ማለት ትርጉሙ ቤዛ 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 3 ጊዜ ነው። ቃለ አጋኖ ቃለ አክብሮ ይለዋል። ይሄ ሲደጋግም ማለት ነውና አንቺ ቤዛ ማርያም ሆይ ቤዛ ነሽ፣ ቤዛ ነሽ፣ ቤዛ ነሽ፣ ቤዛ ነፍሰ ኩሉ መዋቲ ሞት ለሚገባው ሁሉ የነፍሱ መድኃኒት ነሽ። በሰማይኒ ወበምድርኒ በሰማይኒ ወበምድሪ ማለት በምድርም መድኃኒት ነሽ፣ በሰማይም መድኃኒት ነሽ፣ የዓለም ሁሉ መድኃኒት ነሽ ብሎ አስቀምጦልናል። ይሄ እንደ ሶስተኛ ማለት ነው። አራተኛ ይኸው አባ ጊዮርጊስ ዘጋስጫ ንትፈሳህ ኩልነ በዝክረ ስምኪ ጥዑም ወበደመ አስካልኪ ማዕድም ቅድስት 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 ማርያም ቤዛዊተ ኩሉ ዓለም። አሁን ቅድስት ድንግል ማርያም ሆይ በአንቺ በስምሽ ደስ ይለናል። በዝክረ ስምኪ ጥዑም የሚጣፍጥ የሆነ ስምሽ በዚህ ደስ ይለናል። ንትፈሳህ ኩልነ ሁላችንን እንደሰታለን። ደስታችን ገደብ የለውም። ገደብ የለውም ማለት ስፍር ቁጥር የለውም ማለት ነው። ወበደመ አስካልኪ ማዕድም አደመ አማረ ማዕድም ማለት ባዕድ ውስጠዘ ባዕድ ቅጽል ባዕድ መስም ውስጠዘ ይሉታል ሊቃውንቱና 3 አይነት ስም አለው። ያማረ የሆነ የስምሽ ደም ስምሽ አስካልሽ ፍሬሽ ማለት ነው። በዚህም ደስ ይለናል። ቅድስት ሆይ ቅድስት ሆይ ቅድስት ሆይ ማርያም ሆይ የዓለም ሁሉ መድኃኒት ስለሆንሽ ደስ ይለናል። ይሄ አራተኛ ነው። አምስተኛ ሰአሉ ለነ ሐና ወኢያቄም ዘወለድክምዋ ለማርያም ቤዛዊተ ኩሉ ዓለም። አሁን ሰአሉ ለነ ሐና ወኢያቄም ዘወለድክምዋ ለማርያም ቤዛዊተ ኩሉ ዓለም። አሁን ከኔ ይልቅ የቅዳሴ መምህራን በጣም በሳሎች አሉ፣ እነሱ ያውቁታል። አሁን የዜማውን ቀርቼ ምን አባይን በጭልፋ ቀርቼ ማለት ነው እና ስራዬ መጽሐፍ መምህር ነው፣ የቅኔ መምህር ነኝና እንደው ለመሞከር ያህል ነውና ምንድን ነው ያለው ደራሲው? የዓለም ሁሉ ቤዛ የሆነች ማርያም ሆይ ማርያም የዓለም ሁሉ ቤዛ የሆነች ማርያም የዓለም ሁሉ መድኃኒት የሆነች ማርያም ማርያምን የወለዳችሁ ሐናና ኢያቄም ሆይ ለምኑልን፣ ሰአሉ ለነ ለምኑልን። ለማን? ለእኛ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለሕዝበ ክርስቲያኑ፣ ለኢትዮጵያ፣ ለአገሪቱ ጠቅላላ በመሆንና እያለቀሱ ተንበርከው በሰቂለ ሕሊና በነቂሃ ልቡና ምን እያሉ ይጸልያሉ ማለት ነው። ይሄ አምስተኛ ነው። ሰአሉ ለነ ሐና ወኢያቄም ዘወለድክምዋ ለማርያም እዚያ ክፍል ውስጥ የሚገኙ ሰዓታት ላይ። ስድስተኛ ይፈኑ ለክሙ መቅደሱ ረድኤተ መድኃኒተ መቤዛዊተ እምቅድስት ይላል ቅዱስ ያሬድ በድጓው። ይፈኑ ለክሙ መቅደሱ ረድኤተ
መድኃኒተ መቤዛዊተ እሞ ቅድስተ። አሁን መቤዛዊት ቅድም ከወረደው ያለ ባይብሳል ውስጥ ነው። መቤዛዊት እዚያ። ስለዚህ ቅዱስ ያሬድ መቤዛዊተ እሞ ቅድስተ እግዚአብሔር ወልድ ይፈኑ ለክሙ እመቅደሱ የድጓው መምህር ያዕቆብ መምህር በማኅሌት ላይ ሲያመሰጥረው ምንድን ነው? ረድኤትን ይላክላችሁ ይላክልን ይፈኑ ለክሙ ረድኤት የሆነች ድንግል ማርያም መድኃኒት የሆነች ድንግል ማርያም መቤዛዊት የሆነች እናቱ ቅድስት ድንግል የሆነች ንዕድ ክብርት የሆነች ይችን ይላክልን እያሉ ያመሰገኑ ቅንኡ መሰለኝ እና ቅንኡ ለእንተ ተአቢ ጸጋ መድኃኒት ለነፍስ ወሥጋ አስመርቷት ፍናውያ ጻድቃን ያውርቡን በሚለው ክፍሉ ላይ አመስጥሮታል። ይህ ስድስተኛ ነው። ሰባተኛ ማርያም ቤዛ ብዙኃን ያው ድጓ ላይ ስላለ ነው። ቅድም ያሉት ነው። ማርያም ቤዛ ብዙኃን ሕይወተ ኮነ ለኩሉ ዓለም መሰረተ ቤተክርስቲያን የሚል ነው። ስምንተኛ መድኃኒተ ኮነት ለኩሉ ዓለም ድጓ ነው። ይሄ ድጓ ላይ እና ዝክረ ቃል ላይ ያለ ነውና መድኃኒተ ኮነት ለኩሉ ዓለም ለዓለም ሁሉ ለትንሽ ትልቅ ለሴት ለወንድ ለአዳም ልጅ ሁሉ ላመነባት በሙሉ አቁላሪተ መዓት ሰዓሊተ ምሕረት የበላይ ሰብ እመቤት ለዚያው ድራሲው ከመሰዱም እግዚአብሔር ኪያኪ እያትረፈለነ እግዚአብሔር አንቺን ባያስቀርልን ኑሮ ባይሰጠን ኑሮ ለኛ ቤዛ አድርጎ ባይሰጠን ኑሮ ከመሰዶምም ኮነ እንደ ሰዶም ባይሆን ነበር ወከመሰገሞራ እመሰልነ እንደ ሰዶምና እንደ ገሞራ በሆነ ነበር በተቃጠልነ ነበር በእሳት ኃጢአት በጥፋን ነበር ብሎ ደራሲው አባ ጽጌ ድንግል በአምሳ ሁለተኛው መልኩ ላይ ደርሶታል ከመሰዶም ብሎና ይሄ ነው እመቤታችን መድኃኒተ ኮነት ለኩሉ ዓለም ያለው ይተባበሩበታል። ስለ ድንግል ማርያም ምንም ያልተነገረ ያልጻፈ የለም፣ ስፍር ቁጥር የለውምና ይሄ ነው። ስምንተኛ ዘጠነኛ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀድሙ ኪያኪ ሰናይት ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይታኮ ስሙ። የሕይወት መሰረት ማርያም ሆይ የሕይወት መሰረት ነሽ ማርያም ሆይ ወጥንተ መድኃኒት የመድኃኒት መጀመሪያ ነሽ። ዘእምቅድመ ዓለም ዘእምቀድሙ ዓለም ሳይፈጠር አስቀድመሽ ኪያኪ ሰናይተ አንቺን የፈጠረ ለዓለሙ ቤዛ አንቺን የፈጠረ እግዚአብሔር ፈጽሞ የተመሰገነ ነው ለሚላት ደራሲው ማለት ነው። እንደውም ስቡ ይባል ትባላለች ማለት መቅረት የለበትም እመቤታችን ስለዚህ ምስጋና በማንኛውም ጻድቃን ሰማዕታት መላእክት ቢቆም በዚያን ሰዓት ይነገራል ማለት ነው። ይሄ ስለዚህ ዚቅና መልክ ባጥና ግድግዳ ወይም እናትና አይናቸው ይላልና መልኩን ይሄን ካለ በኋላ ዘጠነኛ ማለት ነው። አስረኛ እግዚአብሔር ይትባረክ ወይታኮ ስሙ ኪያኪ ሰናይት ዘፈጠረ ለቤዛ ብዙኃን። አሁን ለቤዛ ብዙኃን የድጓ ማለት ነው። ግን ወልደታ ላይ የሚባል ነው። ሊቋሉ በቀኝ በግራ ሊቋውንቱ አሉ። የሚገርማችሁ መልኩ መሰረተ ሕይወት ማርያም ወጥንተ መድኃኒትና መልኩና ዚቁ እንዴት ተገናኘ የሚገርም ምስጢር ነው። ያኛው ለቤዛ ዓለሙ ዘፈጠረ ለቤዛ ዓለሙ ነው የሚለው መልኩ። ይሄ ደግሞ እግዚአብሔር ይትባረክ እግዚአብሔር ይትባረክ ወይታኮ ስሙ ይልና ኪያኪ ሰናይት ዘፈጠረ ለቤዛ ብዙኃን ለዓለም ሁሉ ቤዛ የሆነ አንቺን የፈጠረ እግዚአብሔር የተመሰገነ ለቤዛ ብዙኃን እስመ መሰረት አንቲ ለሕይወተ ኩሉ ዓለም ለዓለም ሁሉ የሕይወት መሰረት አንቺ ነሽና ነው የሚላት ይልቁ እና ይሄ አስረኛ ነው። 11ኛ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ ነቢያትና ጻድቃንን ታድን ዘንድ የግንቦት ልደታ ምልጣም ማለት ነው። እንጓ ላይ ያለ ክፍሉ ዝክረ ቃል ላይ ያለ ሊቃውንቱ ባይምሯቸው ባቋሙ ጽፋቱ ሁሉ የሚገርም ነው። አባቶቻችን እንደው የሚገርም ምስጢር ነው። ድርሰቱ ይዘውታን በቃላቸው እንደ እንጀራ በልተውታን፣ እንደ ውሃ ጠጥተውታን፣ እንደ ልብስ ለብሰውታን። አሁን ይሄ ማለት ትርጉሙ ዮም ፍስሐ ኮነ ስለ እመቤታችን ልደት፣ ስለ እመቤታችን ጽንሰት፣ ስለ እመቤታችን መገኘት እነሆ ደስታ ሆነ። ዓለም ሁሉ ተደሰተ፣ ሰማያት ሁሉ ተደሰቱ። ምድርም በሰማይ ያለ በምድር ያለ በሰማይ ያሉ መላእክት በምድር ያሉ ሁሉ የአዳም ልጅ ሁሉ ተደሰቱ ይልና መሐና ወኢያቄም ከሐናና ከኢያቄም የእመቤታችን ልደት በዚህ ቀን ማለት ነውና ከመ ትቤዙ አሁን ቤዛው ላይ ነው ትግላችን። ስለ ቤዛም ይለው አለ የለም ነው ቤዛው ከመ ትቤዙ ነቢያተ በኃጢአት የወደቁ የነሱ የነቢያት የጻድቃን ሁሉ ምርኩዛቸው፣ ተስፋቸው፣ አለይታቸው፣ ቤዛቸው፣ እመቤታቸው፣ መድኃኒታቸው ስለሆነች እነሱን ታድን ዘንድ እነሆ እመቤታችን ከሐናና ከኢያቄም ስለተወለደች ደስታ ሆነ። በሲኦል ያሉ ነፍሳት በገነት ያሉ ነቢያት በሙሉ በገነት ያሉ ነቢያት ስንል እነ ነብዩ ዕዝራ እነ ነብዩ ዕዝራና ኤልያስ መልከጼዴቅ ነአኩቶ ለአብ እነዚህ ነቢያቶች ምናሉም አልሞቱም በገነት ነው ያሉትና ተሰውሮ ማለት ነው። ስለዚህ እነዚህን ሲያመጣ ሲያመሰጥር ነቢያተ አለ በሕይወት ያሉ በሕይወት የሌሉ
ጻድቃነ ነፍሳቱ ሙሉ ይሄ ነውና ይሄ 11ኛ ነው። ሌላው ከመትቤዟ ብያለሁኝ። 12ኛ ማርያም ዘወርቅ ጠረጴዛ ይኩነነ ለምእመናንኪ ቤዛ ቁስቋም እምሎዛ በዝማሬና ቁስቋም ያለ መልክና ዚቅም መልክም ሆኖ የመጣ ነውና ማርያም የወርቅ ጠረጴዛ ናት። አንቺ ሆይ ማርያም ሆይ የወርቅ ጠረጴዛ የሆንሽ የወርቅ ወንበር የወርቅ ዙፋን የድህነት ዙፋን የሆንሽ ማርያም ሆይ እነሆ ይልና ሊቁ ለምእመናንኪ ይኩነነ ቤዛ እነሆ ያንቺ ለምእመናን ቤዛ ቁስቋምና በቁስቋም በዓለም ሁሉ እነሆ መድኃኒት ይሁነን። ይኩነን ማለት ለምእመናን ይኩነን ቤዛ ቤዛን ይሁነን ምንሽ ንጽህናሽ ቅድስናሽ ብሎ ደርሶላታል ማለት ነው። 12ኛ 13ኛ ኮነ ለኃጥአን ቤዛነ ኪዳንኪ ኮነ ለኃጥአን ቤዛነ እና ይሄን ወረቡን ቢሉት ማለት ኪዳንኪ ኮነ የሚለው ሊቁ አሉ እዚህ ሁላቸውም ሊቃቸው አካባቢ ያሉትኝ የጠመጠሙ ያልጠመጠሙ ሊቃውንቱ ያቋም ባለሙያ የማም የድጓም አሉ። ግን ለመምሩ ቢሆን ቢሩት ጥሩ ነው። ኪዳንኪ ኮነ ወረቡ ማለት ነው። ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ለኃጥአን ቤዛነ ኪዳንኪ ኮነ ለኃጥአን ቤዛነ ኪዳንኪ ኮነ ቤዛነ ኪዳንኪ ኮነ ለኃጥአን ቤዛነ ኪዳንኪ ለብረት ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ለኃጥአን ተዛነ ኪዳንኪ ኮነ ለኃጥአን ቤዛነ ኪዳንኪ ለኃጥአን ቤዛነ ኪዳንኪ ኮነ ለኃጥአን ቤዛነ
ኪዳነ ይበቃ ኪዳንኪ ኮነ ኪዳንኪ ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ለኃጥአነ ቤዛነ ኪዳንኪ ኮነ ለኃጥአነ ቤዛነ ኪዳንኪ ለኃጥአነ ቤዛነ ኪዳንኪ ኮነ ለኃጥአነ ቤዛነ ኪዳንኪ። አዎ አሁን እንግዲህ ኪዳንኪ ኮነ ለኃጥአን ቤዛነ ሊቁ ቅዱስ ያሬድ ያመሰጠረልን ያስተማረን ነው። አባታችን ወላዲ አእላፍ መምህር ኢሳይያስ ያሉት ወረብ ማለት ነው። ኪዳንሽ ቃል ኪዳንሽ ማለት ነው። እነሆ ለኃጥአን ቤዛችን ነው፣ ለኛ ለኃጥአን ቤዛችን ነው ማለት ነው ትርጉሙ። እና 13ኛ ነው ይሄ ያልነው። 14ኛ ቤዛዊተ ኩሉ ዓለም አስተበቋኪ አንሰ የሚል መልክዓ ፍልሰታ ላይ የዓለም ሁሉ ደራሲው ማለት ነው። የዓለም ሁሉ ቤዛ እመቤታችን ሆይ እነሆ አደንቅሻለሁኝ ተቤዝዊ በኪዳንኪ ዘዚአየ ነፍሰ፣ እነሆ እኔን ባንቺ ቃል ኪዳን ትቤዝዊ ማለት ታድኝ ዘንድ ማለት ነው። አንድም ታድኛለች በኪዳንሽ ታድኛለች ማለት ነው። 15ኛ ማርያም ቅድስት ማርያም ቅድስት ድንግልተ አፍአ ወውስጥ ቤዛ ይኩነነ ኪዳንኪ በቅድመ ፈጣሪ ስሉጥ የሚል መልክ አለ።